ማታ ከአንድ ሰዓት በኋላ ስደውል ስልኳ ጠራልኝ። የአባይነሽ ሟቿ ስልክ። ኦኬ እሺ naasuudhaan kaasee innashinnaa kaaftuni direct indawwaleef maal taate eessa jirta jennaanii mana sana isaanii iddoo tokkotti kilaasii tokko galanii jiru lubbuu koo baafachuuf jedheen mana qulleessuu jammareen baarriin banaa taanaan ba'ee hospitaala wayii seeneen poolisitti naa bilbilaa jedheen poolisoon hospitaala sana keessa namoonni hojjetan poolisitti naa bilbilanii naa waamanii naan jedhe እነሱ ተሰብስበው ሊገሉኝ አንድ ክፍል ውስጥ ተሰብስበው እየተነጋገሩ እያሉ አጋጣሚ በር ክፍት አግኝቼ ወጣውና ጠፋውና ሆስፒታል ውስጥ ገባው ነው ሆስፒታል አግኝቼ ገባውና በእናታቸው ለፖሊስ ደውሉልኝ ብዬ ለፖሊስ ደውሉና ጠሩልኝ። ጀግና እሷ ለሟቿ ራሷ ጀግና ናት። ወላሂ የሚያግዛታችን ነፍሷን ለማዳን በጣም ጥራ ነበር፣ ግን በመጨረሻ ተገደለች። አጋዥ አጣቻው። እሺ እና ገና እናሽን ስልኪና ካፍቱ ኤሰ ጅርተ ጀዴናኒ አመርከ ከነዴ ወሪ ሆስፒታላ ፖሊሲቲ ብልብለኒ ናዋማኒ ፖሊሶኒ ዱፈኒ ነፉደኒ አሻራ አርከ ኮቲ ነከንሲሰኒ ነሚቸን ቢረ ጅሩቲ ብልብለኒ ዋማን ቢሮቲ ናንጀ ፖሊስ ጣቢያ ከገባው በኋላ ፖሊሶች ሆስፒታሎች ለፖሊስ ደውሎ ሲጠሩልኝ ፖሊሶች መጥቶ ወሰዱኝና ከዛ ቢሮ አሻራ ተቀበሉኝና የጄን ለአሰሪዬ ደውሎ ጠሩት አለች ሟቿ። እሺ ነሚቺ ዱፌት ያኩማ ኢሳን ብልብለኒ ዱፌ ማል ጎቴ ጀናን ዳኢማ ሀጄፍቴ ባቴ ጀዴ አባም መናኒቲ ምን አደረገች ተብሎ ሲጠየቅ ሰውየው ልጄን ገላ ነው የወጣችው ብሎ ለፖሊስ ተናገረ። እሺ እንዴ ልጄን ገላ ነው የወጣችው ሲል እኮ ማስረጃ የሞተ ልጅ ያስፈልጋል። ኧረ እንደፈለጉ ነው የሚያደርጉት እናቴ በአሁኑ ሰዓት እነሱ። ልጄን መታ ሊል ይችላል እንጂ ልጄን ገላ። እሺ እሷ አረብኛ ስለማታውቅ መስሏት ይሆናል። ልጄን ደብድባ ነው የወጣችው ሊል ይችላል። ሰርቃ ነው የወጣችው። ገላ ካለ እኮ አስክሬን አምጣ ይባላል። እሺ አጂን አመሲ አሻራ አርከ ኮቲ ነቀንሲሰኒ አርክሺ ነጋዳ ኡፈተሺ ሻንጣሺ ፊ ፓስፖርትሺ ፊቲፍ ጀደኒኒ እጇ አይተናል። አሻራ ወስደናል። ልጅቷ ንጹህ ናት። ልብሷን ፓስፖርቷንና እቃዋን አምጣ አሉት። ኦኬ እሺ አማ ኢጆሌት ደበለሜራ ኢጆሌ ዲግደሚ ሰዲ ታኔ ጅራ ቦርሳን